ሰላም የጽጌ ዩቲዩብ ቻናል ተከታተልት ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ ተከታተልተኝ? የዛሬን በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ጽጌረዳ ድራማ ክፍል 28 ይዘላችሁ ቀርባለሁ። እስከዛ ለቻናሉ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ እላችኋለሁ። አይተም መስሎን ሌላ ይጠራትና ከዛ አቤት አንተ ልጅ ይላታልና ይጠራታል። ከዛ አቤት ይላ ትመጣለች። ሌላ ትመጣለች ወደ ሳላና ከዛ አቤት ይላ ስትመጣ ወደ መንቻ ቤት ገብተሽ የኔ መድኃኒት ይዘሽልኝ ይላታልና እኔ እኮ አላውቀውም ምን አይነት መድኃኒት ነው ስላለ ይላታል። ሰማያዊ አይነት መድኃኒት አለ አምጥልኝ ይላታል። አይተማስፈነ ሌላ መሀል ላይ ነብዩ መጣ። አባቴ መጣ ይለዋል። አዎ መጥቻለሁ ይላል። ከዛ ነብዩ እንዴት ነው ይላል። ደህና ነው ይለው ቁጭ ይላልና ከዛ አይተማስፈነ ነብዩ ስለ ጽጌረዳ ታውቃለህ? ምንድን ነው ይላል። ከዛ ጽጌረዳ እኮ በየቦታው ውጭ ላይ ወንጀለኛ ተብላ እኮ የጎዳናው ተለጥፋ ነው ያለችው። አውቀሃል ወይስ አላወቅህም ይለዋል ማለት ነው። አይተመስሎን ነብዩ ጽጌረዳ ወንጀለኛ ተብላ የጎዳናው ሁሉም ፎቶዋን ወንጀለኛ ተብላ ተለጥፋለች እና ታውቃለህ ወይስ አታውቅም ሲለው እኔ አውቃለሁ አባዬ ይብላል ነብዩም አባዬ ይብላል ነብዩም። ከዛ አይተመስፈንም እኔ የሆነ ካፌ ሲገባ ከዛ ተለጥፎ ያየዋለውና ከዛ ቀዲዴ ወደ ቤት ይዘው መጣሁ ይለዋል። አይተመስፈን ነብዩ ምንድነው እየተካሄደ ያለው? ምንድን ችግር ነው? ምንድነው ታውቃለህ ወይስ አታውቅም ንገረኝ ይለዋል። አይተመስፈን ነብዩም እኔ የማውቀው ነገር የለኝም፣ እንደተፈጠረ የማውቀው ነገር የለኝም፣ የጽጌረዳ ስልክንም የለኝም ጠፍተዋል ይለዋል። እኔ የማውቀው ነገር የለም፣ ሁሉም ሰው የማውቀው ነገር የለም። እኔ ጽጌረዳ እንደ ወንጀለኛ ተብላ እንደተፈለገ እንደሚፈልጋ እኔ የማውቀው ነገር የለም አባዬ ይላል ነብዩ ማለት ነው። አይተመስፈን የተነጋገረ ያለው ሌላ አይተመስፈን የሚፈልገው መድኃኒት አምጥልኝ ብሏታል ስለነበረ ታምጣለች ማለት ነው። አምጥታ ሰጠዋለች። እዛ ፌቨን ትመጣለች። ፌቨን ጋሽዬ መጣ ትለዋለች። አንቺስ መጣሽ? መቼ ነው የመጣሽው? እኔማ መጥቼ ነበረ ትለዋለች። ከዛ ቁጭ ብላ ከነብዩ ጋር ማለት ነው። ከዛ አንቺስ ታውቃለች ማለት ነው ስለ ጽጌረዳ ይላታል። አይተመስፈን ጽጌረዳ የምታውቂው ነገር አለ? ኧረ እኔ አላውቅም። እኔ ልብሴን ተበላሽቶ ወደዚህ ይዘህ ሲመጣ ከዛ ወደዚህ ነው የመጣኸው እንጂ የማውቀው ነገር የለኝም ትለዋለች። የማውቀው ነገር የለኝም። ከዛ ደግሞ እዚህ ሲሰማ ደግሞ ወደ ቤት ሲደውል ደግሞ ማናቸው ስልክ እንዳነሱልኝ አቻለው ምን እንደተፈጠረ ለምን እንደተፈለገት ማወቅ ፈልጌ ነበር ትላለች ፌቨን። አባዬ ይሁን የተፈጠረ ነገር ለምንድነው እንደዚህ የሆነው? እኛ የማውቀው ነገር የለምና ለዚህ ጊዜ ነው የሚፈታው የሚሆን ይላል ነብዩ ማለት ነው። አይተመስፈን ከዛ ፌቨን መሃል ላይ ስልክ ይደወላላትና ሲደወላላት አንድ ጊዜ እናቆማችሁ እኔ ወደዚህ ስልክ ተደውለን እንወጣለን ትላለች። ከዛ ስትሄድ አይተመስፈን ነብዩ አንተ ስለዚህ ሁላችንም የምታውቁ ነገር የለም ማለት ነው ይላል። አይተመስፈን ነብዩ ማለት ነው። ከዛ ፌቨን የናስ ትደውላለች። የናስ ደግሞ መኪና ነበረ ምግብ ምናምን ይዘው ማለት ነው። ከዛ የናስ ትደውልለትና ምን ፈልገሽ ነው ፌቨን ይላታል። የናስም ከዛ ጽጌረዳ
ታውቃለህ? በየጎዳናው የእሷ ፎቶ ነው የተለጠፈና የተፈለገች ናት። አንተ ምን የሰራህ ነው? ለምን አትነግረኝም? ትለዋለች። ከዛ አንቺ ፌቨን እኔ ግዴታ አንቺ ማወቅ ማሳወቅ አይጠበቅብኝ ይላታል። ዮናስም ለፌቨን አይጠበቅብኝ ከዚህ በኋላ አንቺ ለእኔ እንደዚህ ብለሽ እንድትናገረኝ አልፈልግም ይላታል። ቆይ ትንሽ ተረጋጋ እናግርህ ነገር አለ ትለዋለች ፌቨን። ቆይ ምንድነው? እሺ ይላታል። ቆይ ትንሽ ለምንድነው ተውተው የምትለው? ቀስ ብለህ አታውራም? ቀስ ብለህ አትናግረኝም? ለምንድነው እንደዚህ? እኔ እንደዚህ የማወራው እኮ አንድ ላይ ስለምንሰራ ነው። ለምን እንደዚህ ትሆናለህ? ትለዋለች ፌቨን ዮናስ ምን ፈልገሽ ነው? ስለዚህ ጉዳይ እኔ ፕሮሰስን የጨረሽኩ ነው ይላታል። አንተ ግን ታውቃለህ ጽጌረዳ በየጎዳናው እኮ ፎቶዋን ተለጥፈዋል። አንተ ምን የሰራህ ነው? ትለዋለች። ጽጌረዳ ትምህርት መሄድ አልቻለችም። ቤት ቁጭ ብላ እንዴት ነው? ከዛ ደግሞ ፖሊሶች መጥተው ወደ ቤት ከወሰድኳት ምን ታደርጋለሽ? አንተስ ምን የሰራህ ነው? ትለዋለች ፌቨን። ዮናስ ደግሞ አዎ መታሰሯን አይቀራትም ይላታል ማለት ነው። ከዛ ፌቨን ትደነግጣለች። ሬዳ ትታሰራለች። ግን ከታሰረት በኋላ ግን እኔ አፈታታለሁ ይላታልና ለምን ቆይ ግን ለምንድነው የምትታሰረው? ትለዋለች። ፌቨንም ተናድዳ ተቆጥታ ማለት ነው። ግን የተናገርኩ ያለሁ እያወቅክ ነው? ትለዋለች ፌቨን። አዎ አወቃለሁ። ምንድነው? ለምንድነው የተገረምሽ? እስር ቤት ነው የምትታሰረው? ትለዋለች። አዎ እስር ቤት ነው። ምንድነው ያስገረምሽ ያለው? ይላታል ማለት ነው ዮናስ ፌቨን። እኔም የደወልኩልህ ልጠይቅህ ነው ሁኔታቱ እንዴት እንደሆነ ማለት ነው ትለዋለች። ከዛ ዮናስ እኔም ስፈልግሽ እደውልልሻለሁ ይላታል ማለት ነው። ልሻለሁ ይላታል። እሺ ጥሩ ብላ ፌቨንም ትዘጋዋለች ስልክ ማለት ነው። እንደዛ አውርቻ ስትጨርስ ዘርፊ እትዬ ትመጣለች ማለት ነው። እትዬ ከእቴ መስፍን ከዘርፊ ይመጣሉ ሁለታቸው። እሳ ከዮናስ ጋር ስልክ እያወረች ያለች ማለት ነው። ከዛ ስትመለስ ወደ እቴ መስፍንና ነብዩ በር ላይ ቆማ ትደነግጣለች። ከዛ ስታያቸው ተመለሰት ማለት ነው። ዘርፊና እትዬ ሲታይ ማለት ነው ፌቨን። ከዛ እቴ መስፍን ዘርፊ ጽጌረዳ የተፈጠረው ነገር እኔ አንዳንድ ነገር ይገልጽልሻለሁ ይላታል። ከዛ ዘርፌም ደንግጣ ተጨናንቃ ከዛ እሺ ትላለች ማለት ነው። ዘርፌ ደግሞ እቴ መስፍን እኔና እትዬ የዚህ የመጣ ነው ጨንቀናል፣ ተጨናንቀናል፣ ብዙ ነገር ሆነናል እና አንድ መፍትሄ እንድሰጡን እንፈልገን ነው ወደ አንተ የመጣ ነው ትላለች ዘርፌ እቴ መስፍን። ዘርፌ አይዞሽ ምንም እንዳትጨናነቂ ምንም አትሆንም እኔ የቻልኩ ነገር ሁሉም ነገር አጎንሽ ነኝ አግዝሻለሁ ይላታል እቴ መስፍን ዘርፌ ማለት ነው። አግዝሻለሁ በየፈለግሽው ነገር ከቻልኩ ነገር ሁሉም ነገር አደርጋለሁ ይላል እቴ መስፍን ማለት ነው። ከዛ እትዬም አዎ እቴ መስፍን ጽጌረዳ እኮ የት እንዳለች ማወቅ አልቻልንም እና እነዛ ነው እኛ ወደ ሰው የመጣ ነው እና ጽጌረዳ የት እንዳለ ማወቅ አልቻልንም። አይገርምም? የት ቦታ የት እንደሄደች ማወቅ አልቻልንም ይላታል ትላለች። ከዛ እቴ መስፍን ማለት ነው። ከዛ ነብዩም እኔ የሚገርመኝ ነገር የጀመረች ስራ ከፈረንጆች ጋር ነበረና በዛ ምክንያት እንዳይሆን የተጠራጠርኩ ነው ይላል ማለት ነው። ከዛ እቴ መስፍን ደንግጠዋል። የምን ስራ ነው? የምን ስራ ነው ይላል። ስራ ነው ይላል እቴ መስፍን። አባዬ በፊት እኮ ከዚህ ቤት ከወጣች በኋላ
ሆነ ስራ ጀምራ ነበረት ከፈረንጆች ጋር እና በዛ ምክንያት እንዳይሆን የተጠራጠርኩ ነው ይላል ነብዩ ማለት ነው። እትዬም እኔውን የተጠራጠርኩ ነው በዛ ምክንያት እንደትሆን ትላለች ማለት ነው። እኔም የተጨናነቅኩ እያሰብኩ ያለሁ በዛ ምክንያት ነው እንጂ ሌላ ነገር አይኖርም ትላለች። እዚህ ከሆነማ ነገሩ በጣም ከርረዋል ማለት ነው ይላል አይተ መስፍን። ከዛ እትዬም ደንግጣ እንዴት እንደዚህ ይሆናል ትላለች። እና አላወቀንም እና በፖሊስ የተፈለገች መሆናት እና ምናውቀው ነገር የለም እና ነገሮችን ደግሞ እንዴት እንደሄዱ እንዴት እንደሆነ እንደዚህ እኛ ማወቅ ስላልቻለም ስለማወቅ ስላላወቀ ነው። እና እዚህ ደግሞ ከፈረንጆች ጋር ስለሆነ ትንሽ ክረር ያለ እንዳይሆን ብዬ ነው ይላል አይተ መስፍን። ዘርፌም እና አይተ መስፍን ልጄ እኮ የምትሰራው ከውጭ ዜጋዎች የምትሰራው ቋንቋ ስለማይችሉ ብዙ ነገር ለማስለማመድ ቋንቋን በሁሉም ነገር ለማለማመድ ጥሩ ቦታ ነው ትላለች ዘርፌ። ማገዝና ቋንቋን ማስለማመድ ነው የገባችው እንዴ ሌላ ነገር አይደለም ትላለች ዘርፌ ማለት ነው። አሁን የምጠይቅሽ እኮ እኔ ጽጌሬዳ የት አለች የት ሄደች ይላል አይተ መስፍን። ከዛ እትዬም እኔ እናውቀው ነገር የለም እኛ ጋር የለችም የት እንደሆነ አናውቅም እና በዛ ነው የጨነቀን ትላለች። ይብለን የተጨናነቀን ያሰበን የፈለገን ነው ግን ስልካም የተወሰነ ጊዜ ሰርተልን ነበረ አሁን ግን ምንም አይሰራም ትላለች እትዬ ማለት ነው። እና አንቺ ይላል አይተ መስፍን በፖሊስ የተፈለገች የሆነች ግን አታውቁም ማለት ነው። ኧረ እናውቃለን እና ቆይ እስኪ አባዬ ይላል ነውዬው። እና ጽጌረዳ ታውቃለሽ የምትፈልግ መሆን አስታውቃለሽ ታውቃለሽ ወይስ አታውቂም ይላታል። ዘርፌን ኧረ አይተ መስፍን የኔ ልጅ እንዴት ታውቃለሽ ታውቃ አይመስለኝም ትላለች ዘርፌ። ነብዩም ተወሰነ ቦታ የተለጠፈ መስለሽ ነው ከተማው ሙሉ እኮ ነው የተለጠፈው ከተማው ሙሉ በሁሉም ነው እየተፈለገች ያለች ይላል። ከዛ ዘርፌም ትጨናነቃለች ወይኔ የኔ ልጅ ምን ነካሽ ምን በላሽ ምን የት ነው የገባሽው ብላ ትጨናነቃለች። ብዙ ነገር ትሆናለች ማለት ነው። ዘርፌ በጣም ከፍቷታል። እና ምን በላሽ ነው ልጄ ትላለች ዘርፌም። ከዛ አይተ መስፍን ባይ ዘ ወይ አሁን ምንም መጨናነቅ ብዙ መከፋት ሳይሆን እና የት እንዳለች የት እንደሆነ ሁሉም ነገር የሚጠያየቅልን የኛ ድርጅት ጠበቃ አለ እነሱም እንነግረዋለን እሱ ሁሉም ነገር ያጣራልናል ይላታል አይተ መስፍን ለዘርፌ። የኛ ድርጅት የኛ ጠበቃ አለና እሱ እነግረዋለሁ እሱ ሁሉም ነገር ይከታተለዋል ሁሉም ነገር ይጨርሽላታል ይላታል ዘርፌ አይተ መስፍን። ዘርፌም እውነትም ነው አይተ መስፍን ትላለች። ከዛ አዎ ዘርፌ ምንም አታስቢ እኛ አለን ድርጅት የራሳችን ጠበቃ አለን እሱ የሆነ ነገር ስንሆን እሱ ነው የሚጨርሽልን እሱ ነው ሁሉ ነገር ጠበቃ የሚሆነልን ይላታል። ነው ዘርፌ ምንም እንዳታስቢ ምንም እንዳትጨናነቂ እና አይዞሽ ይላታል አይተ መስፍን። ዘርፌ ደግሞ አይተ መስፍን በጣም ከልቤ አመሰግናችኋለሁ ትላለች። አይተ መስፍን እኔና እትዬ ስንመጣ ከቤታችን የሆነ መፍትሄ እናገኛለን ብለን ነው የመጣነውና ፈጣሪ ምን ይሳነዋል ተመስገን ፈጣሪ እና እሰው አንድ ነገር ስለወደነ እናመሰግነዋለን ፈጣራችን ትላለች ዘርፌ ለአይተ መስፍን። እና ዘርፌ አሁን ነገሮች ጥሩ እንደሆን አሪፍ እንደሆነልኝ ፖሊሶች ሳያገኘዋት በፊት ነሳውን ቀድመን ማገኘት አለብን
ይላል አይተ መስፍን። ቀድመን ማግኘት አለብን ጽጌረዳ፣ ሁሉ ነገር ማወቅ አለብን እና ወይ ቤት ካገኛችሁ የሆነ ቦታ ካገኛችኋል የሳ ያለችው ቦታ ካወቃችሁ ወይ ስልክ ከደወለት ቀድማችሁ ለእኔ ማሳወቅ አለባችሁ ይላል አይተ መስፍን። በእውነት አይተ መስፍን በጣም ከልቤ አመሰግናችኋለሁ። ካላመሰገንኩ አላልፍም እና እግዚአብሔር ያስጥልን፣ አመሰግናችኋለሁ ትላለች እትዬ አይተ መስፍን። አይተ መስፍን አይ ኧረ ችግር የለው ለዚህ እኮ መስገና አያስፈልገውም ይላል አይተ መስፍን ማለት ነው። ተነውም ነዘርፊ የጽጌረዳ ሁኔታት በጣም ክብድ ያለ ነውና እግዚአብሔር ይታወሰው፣ እግዚአብሔር አምላክ ቀለል ያደርግላት ይላታል ነዘርፊ። ዘርፊም አሜን ነብዩ ትላለች። ጽጌረዳ ከዮናስ ጋር ነው ያለችው። ተነቻ ብቻውን ሆኖ ከፍቶታል። ከዛ ዮናስ ምግብ ይዞላት መጣ ወደ ቤት። ወደ ውጭ መውጣት ስለማችል ነው የሚበላ ይዘልሽ የመጣሁ ይላታል። ጽጌረዳም እሺ ትላለች። ምግብ ይዞላት መጣ። ከዛ ተነሲ ብሌ ሲላት እሷ መነሳት አልፈለገችም። ከዛ እኔ እሄዳለሁ ነገ ጠዋት ነው የሚመጣ ይላታል። አንድ ቤት ተዘግታ ብቻዋን ሆና ከፍቶታል ነው ያለችው። ቤተሰብ ስለነበረን ቆይታ ነው። አመሰግናለሁ።